ምንድነው? ቆንጆ ተረሽኝ አትችላለሽ። በቃ አንተ ተኛ፣ እኔ ሳይመሽ ወደ ቤት ልሂድ እባክሽ። ዛሬ ሰክራል፣ ነገ ስተረጋጋ እናወራለን። ቻው። በቃ ግን እኮ ጥለሽኝ ባትሄጂ ደስ ይለኝ። አጎቴ መጣል እንዴ? ዝም በይ ደግሞ አጎቴ ትለኛለች። የቆይተሽ ነው። ኧረ የትም አልሄድኩም። ውሃ ልቀዳ ኮርጄ ነው አጎቴ። ዝም በይ ነይ ቀጥይ። እንዴ አጎቴ ምን አደረኩ? አጎቴ አትበኛ እንጂ በይጀው ቀጥይ ቶሎ። ሰላም ክቡራትና ክቡራት ውድ የቻናሌ ተመልካቾች እንደምን ቆያችሁልኝ? የዛሬውን የሰራተኛዋን አደይ ክፍል እንዴት ተመለከታችሁት? አሪፍ ነበር አይደል? ሰራተኛዋ አደይ ክፍል 125 ከኔ ጋር አብረን አንድ ላይ ሀሳብና አስተያየት እንሰጥበታለን። አብራችሁን ቆዩ። ዴቭ በአደይ ሰራተኝነት ያፈረ ይመስላል። እስቲ እናንተ ውድ ቤተሰቦቼ ዴቭ በአደይ ሰራተኝነት ማፈር ነበረበት ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከሩታ ጋር በሚያወሩበት ሰዓት ላይ ሁለቱ ማለትም ዴቭ እና አደይ አንድ ላይ እንደሆኑ ቤተሰቦቻችን ማወቅ አለባቸው፣ ግን ደግሞ አደይ ሰራተኛ መሆን እንዳልሆነች ማወቅ አለባት ሲል ለሩታ ይነግራታል። ሩታም እኔ በማስበው አገላለጽ ገልጻለታለች። እስቲ ውድ የቻናሌ ቤተሰቦች በሩታ ሀሳብ ትስማማላችሁ? ከወደዱ እስከ ምናምኑ እንደሚባለው ተረት ዴቭ አደይን ከነ ስራዋ ጭምር ሊያፈቅራት ሊወዳት ይገባል። በስራዋ ሊያፈራ አይገባም። ቤተሰቦቹም እሱን ነገር እንዲቀበሉ ማድረግ ትልቅ ኃላፊነት አለበት ብላችሁ ታስባላችሁ? በእኔ ሀሳብ የምትስማሙ ቤተሰቦቼ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ይህንን ቻናል ላይክ ማድረጉን በፍጹም እንዳረሱ። ዴቭ ግራ በመጋባት ውስጥ ሆኖ መጠጥ ሲጠጣ ተስተውለናል። በዚህ ክፍል ላይ አደይም አብሮ ነበረች፣ እየጠጣ ነበረ። ከዛ ይባስ ብሎ ደግሞ አልጋ ይዞ ነበር። እስቲ ውድ ቤተሰቦቼ እኔ እንዳሰብኩት ከአደይ ጋር ሌላ ግንኙነት ማድረግ ፈልግ ይሆን? እስቲ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ሰክሮ በነበረበት ሰዓት አደይ ወደ ክፍሉ ወይንም ደግሞ ወደ ያዘው ሩም ይዘው እየሄደች ነበረ። ከዛም በኋላ እጇን ይዟት ካልቆየሽ እያለ ሲያስቸግራት ነበር። ይህ ነገር ተገቢ ነው ትላላችሁ? ክብሯን የተፈታተኑ ይመስላችኋል? ወይንስ ደግሞ አብሮ ብቻ እንድትቆይ የእውነት ፈልግ ይሆን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰራተኛው አደይ ክፍል 126 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።